እንኳን እንደነበር አታውቅም። እንዳለ ቃልቻ ናቸው። 8 ሚስት እንዳለው አታውቅም። የዛሬ 22 ቀን በፊት ከ22 ቀን በፊት በህልም አንድ ነገር አይተህ ያየው ህልም አንድ ነገር ነው ማስታወስ ነገር አባቱ ወደ አንተ ሊመጣ ሲፈልግ ፊቱን የሚያዞረው አንድ እጅ አየህ። በመኪና መጥቶ የነበር ሲሰጥ ነው ሰከፋት ነው። ከዛ አንተ ሳያገኝ ሲሄድ ይሄንን እርግማን ከዘር ላይ አነሳው። አሜን። የቃልቻው መንፈስ ነው። በነገራችን ላይ አባት ጌታን ያውቃል አያውቅም? በጌታ ነው የምጠሩት፣ ግን ዓለማዊ ናቸው። አባቴ እግዚአብሔር ይባርክ። እንኳን እንደዛ አባትህ አያትህ አባትህን በልጅነቱ የበግ ደም ውስጥ እግሩን ነቅሎ ሚሊዮነር ትሆናለህ ብሎ ከዘሩ ሁሉ እሱ ነው ሚሊዮነር ሆኖ አቤት እሱ ብቻ ነው። በጣም ፎቅ ቤት ምናምኖች አሉ ብዙ ነገር ነው። በቀባሪ ስልጣን ማለት ናዝሬት ላይ የሚባል ሀገር 02 ቀበሌ ሁለት ልጆች ሶስተኛ መጣ። ልቀጥል ወይ ግራውንድ ክላስ ሃይወንዳይ መኪና ቀይ ሱፍ ከላይ ነጭ ከታች የሀገሪቱን የናዝሬትን ከንቲባ ጓደኛ ብዙዎች ባለስልጣን እዛ ውስጥ ብዙዎች ባለስልጣን ጋር ቅዳሜ እዛ ቤት ላይ ፕሮግራም ይደረጋል። ብዙዎች አንድ ቀን እየጸለዩለት መንፈስ ቅዱስ ወደ እሱ መርቶኝ እሱ ላይ የተሰራ መሳሪያ ነበር። አባትም አያትም ላይ ያለውን አጋንንት ዛሬ ንቀይ። ያ ፎቅም የተሰራው በሰው ነው። ያ ምናምን ነገራችን ገብቶኛል። መንፈስ ቅዱስ ማለት አስረድቶኛል። በድግምት እንደሆነ አስረድቶኛል። ውስጥ ያስረዳኛል። ግን በዛም ሆነው ከእግዚአብሔር ሆኖ ቢሆን ኖሮ እኔ ሊወስደኝ ነበር። እግዚአብሔር ሆኖ ቢሆን ኖሮ እኔ እሱ ጋር መሆን ይችል ነበር። ነገር ግን አስታውስም ምናለ ይሁንባለው። ግን መጀመሪያ ልጁ ግን እንደምኖረው የቸርችን ስም ልጥራ። ግን በዛኛው አመት ላይ 500 ሺህ ብር አሜን። እጅግ ከፍ አድርግ። ይነሱ መንፈሱ ይመጣል። አስሮ ይዟል። ልክ ይሄ ሲወጣ እከሌ ሳልን የዘራቸው እርግማን ተነቀለ። ከዛች ከተወለደባት ቀን ጀምሮ የአያቱን እርግማን አንሰረዙ። አባቱ ያለው በአያቱ ያለው ከዛሬ ጀምሮ በላዩ ላይ ላይሰራ የዋጠበትን ሊተፋ ዘራችን አይደለም እያለ ያስካደ አውሬ ዛሬ ምሽት ከላዩ ላይ አነሳለሁ። ልቀቀውና ከአባቱ ላይ ከአያቱ ላይ በአባቱና በአያቱ የተደገም ከላዩ ላይ አትሰራ። አንተ ክፉ ሟት የዘር መንፈስ ልቀቀውና ለእኔ አልሆነም ይላል። ለምን አልተገዛልኝም ይላል። አጃካቶስ ቬነሳ አባቱ እኮ በጌታ ተብለው ነው። ግን አይገዛልህም፣ አይኖርም። እሱ የተለየው ለክርስቶስ ነው። በሉ እናንተ ቃልቻዎች ወደ እኛ እንዳይቀላቀል ብለው ደግመዋል። አይምጣብን ይላሉ። እግዚአብሔር ደግሞ እንደዚህ ያደርገዋል። ይህን መንፈስ ዛሬ ከእሱ ላይ ሆነ ይዋረዳል። ራሱ ያዋርደዋል። ራሱንም ቀብቶ ይልክበታል። ተበላ ምናልከኝ አይሆንም። ለምን ከተፈቱ ወርሳል ቤቶቹን ሁሉ አባቱ በጌታ አይደለም እንዴ? ለምን ሰራ እንደዛ? ስም ይዛችሁ
እንደፈለገን እናደርጋቸዋለን እና ታደርጓቸዋላችሁ። በቤተሰብ እኮ ማንም የለም። በእምነት የጸና የለም። ይህ በእናቱ በኩል እሺ፣ አንቺ እናቱ ምንድን ነው? ነብይ ነው። ሁሌ ጸልይለታል። እሺ፣ የጸለይለት ከእስር ቤት ያስመለጠ። እሺ፣ ከእስር ቤት ከእጃችን ያስመለጠ ምንም ሳይሆን እሱም ያውቃል። ሌሎቹን ለምን አልነካቸው? እነማን? አባቱ መቼ አልነካቸው? የኔ ናቸው። እነሱ ያንተ ናቸው። ቸርች እንዲሄዱ አትከልክላቸው። አይሄዱም። እሱ ብዙ ጊዜ ጸልዮለታል። እሱ ግን እንደውም ከእምነት ውጣና ትምህርት ተማር። ያ ሁሉ ሚሊዮን ብር ያንተ ነው። ዓለማዊ ነገር አንተን የባረካቸው ያ ሁሉ ሚሊዮን ብር ያመጣው በደም ነው። በደም ነከርከው እግሩን። በስርዓት አውራ ነው በደም ነክረህ ፎቅ ሰጥተኸው የሌለው ነገር የለም። የሌለው ነገር የለም። ይሄ ሁሉ ያንተ ምንጭ ነው። ዛሬ ተይዘሃል። ምን ይሻላል? ወረሰ ታስካ እሳት ገባል። የምን ቀን አለ? ብሎ መጣ። ዛሬ ሻለቃቀስብን የፍርድ ቀን አለ። ለምን አትፈርድም እያለ መጣ። ዛሬ አንድ ሰው አሜሪካን አስፈርዶ ይወጣ። በሰማይ ያለ እሱ ይፈርዳል። ኪዳን ስለተገባለት ምንም ማድረግ አትችልም። ከጎኑ ያለው ኪዳን ስለተገባለት ምንም አትሆንም። በወኔ አውራጃ በኢየሱስ እንደዚህ አይደለም። ኪዳን ስለተገባለት ምንም አትሆንም። አሜሪካ ላይ ወጥመድ ተሰብሯል። ምን ሆነ? አባቱ አሁን ምን ተሻለ? 12 ሚሊዮን ብር ለሱ መለቀቅ አለበት። ምን አልከኝ? እና ለምን እጁ ላይ እንዳይገባ አደረግ? በቃ ተስፋ ለማስቆረጥ ታገል ነው። አባቱ 12 ሚሊዮን ብር አዘጋጅቷል። ብዙ ነገር አለ። እንዳይሸጠው ነው አንተ አጣመምክበት። አንተ ያዝከው አባት ለልጁ እንዳያደርግ ዛሬ ቋታ አታውቅም። አቋጣሪ መንፈስ እንዳለ 12 ሚሊዮን ብር ማየው ምንድን ነው? ለእሱ የተዘጋጀ ነው። ብዙ ነገር ነው ወደፊት ለእሱ የተዘጋጀ። እንዳይወርስ አደረገው ከአባቱ ጋር ተስማምቶ ኪዳን ብቻ ስላለው ግን ልትሱታቻላችሁ። ዛሬ ብሩን ለቃችሁ ትሄዳላችሁ። ምን ይሻላል? ቆይ ተስፋን ቆርጥ ስላለ እሱ አልቻለንም። እኛ እንዲህ ይሆናል። ከዚህ ጸሎት በኋላ አባቱ ጠርቶ ገንዘብ ይስጥ። ለምኖት አይደለም፣ አባቱ ፈልጎ ይገኛል። እሱን የደረሰብን ከዛ ከሱ ላይ ነካችሁ። እኛ ጭፍሮች ብዙዎች ስንት ናችሁ? ጭፍሮች ብዙዎች ነበር። እሱ እየጸለየ ሀብቱ ጋር ሄደና እሺ እኛ ነቀለ ምን አለ ነው የሚለው? አይሰማችሁ? ከኋላ ያለችው አንተም ቢያደርገኝ እኔ እቆምና የኔ የዘጋብኝ ነገር አርተቀኝ ሸታኝ ነገር አሜን ላይ ይነጋል። ቁጭ በል እሱም ብቻ ሳይሆን
እሱም እንዳይረዳው እሺ ይዝሏል። አምሮን ልቡን ማንንም እንዳይረዳው እሺ በሚስቱ እንጠቀማለን። እሺ በሚስቱ በኩል የሚስቱ ቤተሰቦች እንዳለ እሺ ካለበት እኔ ዋናው ነገር 12 ሚሊዮን ብሯን ጥፋት ነው። እሱ ሁሉ ነገር የሚያስበው ለቸርች ነው። ለቸርች ነው የሚያስበው። እሺ ሀብታም ቢሆን እሺ እሺ ባገባ ምንም ባደርግ ሁሉ ነገር ለወንጌል ነው ብሎ ከዚህ ውጭ ህይወት የለኝም ይላል። ግን እኛ ሁሉንም ነገር እንዘጋበታለን። ለወንጌል ስላለን የዘጋበት ለወንጌል ባይልማ እሱን ትወስድ ነበር። ኧረ ብዙ በብዙ ጊዜ መጥተንበታል። ከውጭ ደውለንበታል። አሁን ይኸውልህ የአባቱን ሚስት በረከቱን 12 ሚሊዮን ብሩን አያቱ ላይ የነበር አንተ ዘንዶ ልቀቀውና 4 ጊዜ በታላቅ ድምፅ ሆነህ በረከቱን ተፍተህ ይህ በኃይል እየጮህ ውጣ በኢየሱስ በኃይል የደም ኪዳን ፈረሰ። የደም ኪዳን ፈረሰ። የአያቱ መንፈስ ተመልከታ። በኃይል እየጮህ በኃይል እየጮህ ብያለሁ። በኃይል እየጮህ ገንዘቡን ለቀህ ቅባቱን ለቀህ ሕይወቱን ለቀህ አንተ እርግማን በኃይል ጩኸት እየጮህ ብያለሁ። እሳት ከአባቱ ልብ ላይ በቃ አውጣን እያልኩ ነበር። ጴጥሮስ ላክን መላክለት ለኔ ላክልኝ ፍረድልኝ የፍርድን ቀን ብዬ ነው የወጣሁት። ማለት ተስፋ ቆርጣለሁ ካልፈረድክልኝ እንደዛ አደርጋለሁ በምን ሳይሆን የሕይወት ቃል ስለሆነ ከእሱ ልሸሽ አልችልም። በዛ ምክንያት ፍረድልኝ እያልኩት እንደ ያዕቆብ ስታገለው ነው የወጣሁት ጌታ ነው እና ወንድሜም እየጸለየልኝ ነበር። እዚሁ መጥተን መጽሐፍ ቅዱስ አስቀምጠን የሆነ ቸርች እዛ አለ ተንበርክከን ምናምን ጸለይልኝ ብሎ ቃል እየሰጠኝ ነበር። እሱም በጣም እንትን እያደረገኝ ነበር። እዛ ግን እዚህ ጋር ቁጭ ብዬ ራሱ ልክ እንደመጣሁ ፍረድልኝ እላለሁ። ከቤትም ፍረድልኝ የመጣሁ በእግሬ የመጣሁ ከዛ ድረስ መንገድ ላይ በልሳን እያወራሁ ዛሬ ፍረድልኝ በቃ ዛሬ ቆርጬ አላውቅም። አባት አፉ ይፈልጋል። ከዚህ በኋላ እሱ አይደለም ማለት የምድር አባት ራሱ ገባኝ። ቅባቱ ስላለብኝ ያስፈልግኝ ግዴታ ነው። አይፈልግም ማለት ውጣ ቶ ጸሎት እንደሌሎች ሱፍ አድርገን መዞር አማረት ምናምን እኔ ማለት እሱ ላይ የተሰራ ድግምት ነበር። እሱ ላይ ድግምት ነው የሚሰራው። እሱ ላይ ደግሞ ወንድሞቹ አሉ በድግምት የሚሰሩ እሱ ላይ ይሰሩታል። እሱ እንደው ማለት እንጃ አላውቅም። አጋንንትን አወጣም ግን እሱ ላይ ይሰሩታል። እኔ ደግሞ እሱ ላይ ያለውን እግዚአብሔር ደግሞ ወደ እሱ ይመራኝና እንደዚህ በዚህ በር ተሰርቶብሃል፣ ለዚህ ተው ወደ ጌታ ተመለስ አሉ። በፊት ተመለስ ይላል ጌታ። በፊት ተመለስ፣ ወደ እኔ ተመለስ፣ እኔ የምሰራው ስራ አለ፣ ወደ እኔ ተመለስ ይላል ስለው ቁርጥ አለ። ተመለስ ስትለው በፊት መንጃ ፈቃድ አውጣላለሁ፣ እንደዛ አደርግላለሁ ብዙ ቃሎች የገባልኝ ጌታ እንዲላል ተመለስ፣ እኔ የምሰራው ነገር አለ፣ እኔ የምለየው ነገር አለ፣ ተመለስ ይላል ጌታ ያለኝ መንፈስ ቅዱስ ያለኝ ስነግረው በቃ ጠላኝ። ስልክ ራሱ በ11 ቤት ካልሆነ አያነሳልህ ጌታ። አንተ ደውለህ አያነሳልህ። አሁን ራሱ ይደውላል። አሜን። አጋንንቱ ላያችሁ ላይ ያጥረ የነበረ ጥቁርና መንፈስ ነው እንዳትስማሙ ያደረገው። ከዚህ በኋላ አባት ይፈልጋል። አሜን። ከአባት ዘንድ ብዙ ሚሊዮኖች ትቀበላለህ። አሜን። የአባት ወራሽ ትሆናለህ። አሜን። ራሱንም ትወርሰዋለህ። አሜን። እሳት አንተ ላይ ይመጣል። አሜን። ነገር ተተፍቷል። ጂሰስ ተፈጸመ። እጅ ከፍ ይህን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ባለው የሰብስክራይብ በተን እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን እንደምትችሉ እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት፣ እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የመልሕቅ ቲቪ ቤተሰቦች
በዚህ የእግዚአብሔር መንግስት አገልግሎት ላይ የወንጌሉን ስራ አብራቸውን መስራት እንዲሁም ከእግዚአብሔር ሰው ከነቢይ ጃፕ ጋር ከአገልግሎቱ ጎን በመቆም መደገፍ ማገዝ ለምትፈልጉ ከስክሪኑ ላይ ለምታዩት አካውንት ላይ መባችሁን፣ አስራታችሁን፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከእግዚአብሔር ሰው ከነቢይ ጃፕ ጋር በግል ለመጸለይ ጸጋን ለመካፈል ከካሜራ እይታ ውጪ መገልገል ለምትፈልጉ በስልክ ቁጥራችን በ0913 62 18 01 ላይ በመደወል ቀጠሮ የማስቀጠርና የመመዝገብ የሚችሉ መሆኑን በታላቅ ደስታ እንገልጻለን። አድራሻችን ቀራኒዮ የሺደበሌ ታክሲ ማውረጃው ጋር ኦሮሚያ ባንክ ያለበት ህንፃ ላይ ሁለተኛ ፎቅ ላይ እንገኛለን። የመልሕቅ ዓለም አቀፍ ቤተክርስቲያን። እኛ እንጸልያለን፣ ኢየሱስ ይፈውሳል።